ታከለ የወቅቱ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ፣ የተከበሩ አቶ አብይ አያሌው የወቅቱ ወረዳ ብልጽግና ፓርቲ ፖለቲካ ዘርፍ ኃላፊ፣ ክብርት ወይዘሮ አይናለም በየነ የወቅቱ ወረዳ ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ፣ የተከበራችሁ የወቅቱ ወረዳ አመራሮች፣ የተከበራችሁ የሃይማኖት አባቶች፣ የሁሉም ሃይማኖት አባቶች፣ የተከበራችሁ ክቡራንና ክቡራት የብልጽግና ቤተሰቦች እንኳን ለ7ኛው ሀገራዊ ምርጫ አደረሳችሁ። እንኳን ደህና መጣችሁ። ይህ ጊዜ የብልጽግና ፓርቲ የምርጫ ማኒፌስቶ የምናስተዋውቅበትና ኢትዮጵያን ማን ይምራት ሳይሆን እንዴት እንምራትና ወዴት እንምራት ብለን ለመወሰን የምንግባባበት ጊዜ ነው። እነሆ በኢትዮጵያ ታሪክ ወርቃማው ጊዜ ላይ እንገኛለን። የኢትዮጵያ ስብራቶች እየተጠገኑ ነው። የኢትዮጵያ እምቅ ሀብቶች እየወጡ ነው። የኢትዮጵያ ጂኦፖለቲካዊ ቁመና እየተቀየረ ነው። ሀገር በምክክርና በሽግግር ፍትህ ቁርሿን እየሻረች ነገዋን እየተለመች ኢትዮጵያ በብዙ ነገሮች ራሷን የመቻል ዕቅዷን እያሳካች ነው። የኢትዮጵያ ህልም እውን ሆኖ ሁለንተናዊ ብልጽግና በኢትዮጵያ እንዲረጋገጥ ጉዞ ተጀምሯል። ይህን ውጤታማ ጉዞ ይበልጥ ለማሳካት ብልጽግናን መምረጥ ወሳኙ ነገር ነው። ብልጽግናን ከመረጡ በቀጣዩ 5 ዓመታት በብዙ አምዶች የተዋቀረ ኢትዮጵያዊ ብልጽግናን ያያሉ። ትናንትን ማከም ሀገራችን ኢትዮጵያ ብዙ ተስፋና እምቅ አቅም፣ ብዙ ድልና የረጅም ዘመን ታሪክ አላት። ግን የአቅሟን ያክል ውጤት፣ የእድሜዋን ያክል እድገት አላሳየችም። መለወጥ ሲገባቸው የተቸከሉ፣ መሻሻል ሲገባቸው ኋላ የቀሩ፣ መመለስ ሲገባቸው ያልተመለሱ፣ መሰራት ሲገባቸው ብለው ያደሩ ጉዳዮች አሉባት። ለዚህ ነው በችግርና በጉስቁልና እየከረመችው። ኢትዮጵያ 6 መሰረታዊ ችግሮች ቀፍድደው የያዟት ሀገር ናት። የህብረ ብሔራዊነትና የአንድነት አለመጣጣም፣ ኋላቀርነትና ድህነት፣ ግጭትና ጦርነት፣ የዘና ዲሞክራሲያዊና የፖለቲካ ስርዓት አለመኖር፣ ያልተቋጨና ያልተግባባ የሀገረ መንግስት ግንባታ፣ ያላትን መራት ያለ መውጫ መታገት ናቸው። እኛ ብልጽግናዎች ሁሉም ቡድኖች በሆኑ ግለሰቦች ኋላ እንዳይቀሩ የስርዓት መሰናክሎችን አፈራርሰን በመደልደል ከሰብአዊ ልዕልና ብልጽግና እንዲጋሩ እናደርጋለን። ሁሉም በጋራ ተስማምቶና ተግባብቶ የሚኖርበት ነፃነት፣ እኩልነትና ፍትህ የሰፈነበት ማህበረሰብ ለመፍጠር የሚያስችል የፍትህ ስርዓትና አዎንታዊ ማህበራዊ መስተጋብር ለመገንባት እናልማለን። በዚህም የኢትዮጵያ ግለሰብና ቡድን መብቶቹ የወረቀት ጌጥ ሳይሆኑ በተጨባጭ የሚከበሩና የሚጠበቁ ይሆናሉ። የፍትህ ስርዓታችን ሁሉንም ካሉ ከጭቆናና ከብዝበዛ የሚጠብቅ እንዲሆን እንሰራለን። በቀጣይ 5 ዓመታት ሀገራችን በሁሉም መስኮች ከተረጅነት ወጥታ ያላትን እምቅ የልማት አቅም ወደ ምንዳነት ቀይራ የሀገራችንን ሆነ የቀጠናችንን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ችግሮች ወደምትፈታበት ደረጃ ለማሸጋገር የሚያስችሉ ጠንካራ ስራዎችን እንሰራለን። ይህንን የነፃነት ጎዳና በምንጀምርበት ወቅት በሌሎች ሀገራት የሚከሰቱ ችግሮች የተሳሰሩ ተግዳሮቶችን እና ቀውሶችን በውስጣችን ሊያስከትሉ እንደሚችሉ እንረዳለን። አብዛኞቹ የውስጥ ችግሮችን ከውጭ ጥገኝነት ጋር የተያያዙ ናቸው። ይህንን ውስብስብ ትስስር በመገንዘብ ዘላቂ መፍትሄዎችን እንቀርጻለን። በእርዳታ ላይ ያለንን ጥገኝነት እስከ ወዲያኛው እንዲያበቃ ለማድረግም እንሰራለን። የፖሊሲዎቻችንን አቅጣጫ በራሳችን ፍላጎት የመወሰን ሙሉ ነፃነታችንን ይበልጥ በጽኑ መሰረት ላይ እንዲቆም እናደርጋለን። በዓለም አቀፍ በአህጉራዊና በቀጠናዊ ጉዳዮች ላይም ድምፃችን በተሻለ ሁኔታ እንዲሰማ የሚያስችለንን ከተረጅነት ስንላቀቅ እንደሆነ እናምናለን። በመሆኑም ይህንን የጥገኝነት ጉዞ እንቀይረዋለን። ትናንት፣ ዛሬና ነገ በሀገራችን ውስጥ በሚዛን ሊያዝ የሚገባው ሌላው ነገር በትናንት በዛሬና በነገ መካከል ያለው ምልከታ ነው። ትናንትን
ፈጽሞ የመቀደስም ሆነ ትናንትን ፈጽሞ የማርከስ ጉዞ ሀገርን ያለ ወረት ያስቀራል። ዛሬና ነገን ማቃለልም ሆነ ዛሬና ነገን የሁሉም ነገር መጀመሪያ ማድረግ ሀገርን ያለ መነሻ ያስቀራል። ብልጽግና ትናንት ከዛሬና ከነገ ጋር በሚዛን የሚታይበትን መርህ ይከተላል። ከትናንቱ መልካሙን መውሰድ እንከኑን ማረም ይገባል። ዛሬም በትናንት መልካም መሰረት ላይ መገንባትም ይገባል። ለተፈጸሙ በደሎችና የሰብአዊ መብት ጥሰቶች በሽግግር ፍትህ ማዕቀፍ የወንጀል ምርመራና ክስ እውነትን የሚያፈላልግና ይፋ የማውጣት ተግባር በቅድመ ሁኔታ ላይ የተመሰረተ ምህረት ግለሰባዊና ማህበረሰባዊ እርቅ ለማስፈን እንሰራለን። ይህንንም ተግባራዊ ለማድረግ ህጋዊና ባህላዊ መንገዶችን እንጠቀማለን። ማካካሻና ተቋማዊ ማሻሻያ ተግባራዊ እናደርጋለን። የባህር በር የማግኘት መብት ባለፉት 7 ዓመታት አስተማማኝ የባህር በር ማግኘት ተፈጥሯዊ ህጋዊና ፍትሃዊ መብታችን መሆኑን ከፍ አድርገን አንስተናል። በዚህ ጽኑ ዲፕሎማሲያዊ አካሄዳችን ምክንያት በጎረቤት ሀገራትም ሆነ በዓለም አቀፍ ማህበረሰብ ዘንድ ጥያቄያችን ተገቢና ቅቡልነት ያለው መሆኑን ታምኖበታል። ሀገራችን ኢትዮጵያ በቀይ ባህርና በአባይ መካከል የተፈጠረች ሀገር ናት። እድገቷም ይሁን ውድቀቷ ከውሃዎቹ ጋር የተሳሰረ ነው። ነገር ግን ኢፍትሃዊ በሆነ መንገድ ከሁለቱም ውሃዎች ተገላ የቅርብ ሆና ቆይታለች። ከጥቅሟ ርቃ ድህነቷን ለስጋት አጋልጣ ኑራለች። ብልጽግና ባለፉት 5 ዓመታት ሀገራችን ወደ እነዚህ ውሃዎች ለመመለስ እና ፍትሃዊ ተጠቃሚነትን ለማስፈን ሰርቷል። በቀጣይም ብልጽግና በሁለቱ ውሃዎች ዙሪያ ከሚደረግ ፉክክር ይልቅ ትብብር፣ ፍትሃዊ ተጠቃሚነትና የጋራ እድገትን ይፈጥራል ብሎ ያምናል። በመሆኑ በሁለቱ ውሃዎች ዘንድ የሀገራችን የመልማት ፍላጎት ታሳቢ ያደረገ ትብብርና ትስስርን ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶችን ያደርጋል። ብልጽግና የባህር በር መውጫን ለማግኘት ሰላማዊ ጥረቱን በማጠናከር ዲፕሎማሲያዊና ህጋዊ አማራጮችን ተጠቅሞ ከቀጠናው ሀገራት ጋር በሰጥቶ መቀበልና በጋራ ተጠቃሚነት መርህ በትብብር ይሰራል። ፓርቲያችን ኢትዮጵያ አስተማማኝ የባህር በር ባለቤት የምትሆንበትን መንገድ ለማመቻቸት ጠንክረን እንሰራለን። ብልጽግና በግብርናው ዘርፍ ግብርናውን ከባህላዊ አመራረት ለመቀየር የሚያስችል የቴክኖሎጂ የአምራች ዘርፎች ትስስር፣ የፋይናንስ አቅርቦትና የክህሎት ልማት ላይ በልዩ ትኩረት ኢንቨስት ያደርጋል። በሚቀጥሉት 5 ዓመታት አነስተኛ እርሻዎችን በዘላቂነት በማጠናከር መካከለኛና ሰፋፊ እርሻዎችን ከመሰረተ ልማት ጋር በማስፋፋት የግል ዘርፉን ተሳትፎ በማሳደግ ኢትዮጵያ የውሃ ማማ ብቻ ሳትሆን የምግብ ማማ እንድትሆን ይሰራል። የመስኖ አቅምን በማጎልበት የግብርናን ዘርፍ ከዝናብ ጥገኝነት እንዲቀንስ ያደርጋል። ብልጽግና በቱሪዝሙ ዘርፍ የሀገራችንን ቅርሶችና ታሪኮችን የመንከባከብ ስራ ተጠናክሮ ይቀጥላል። ያሉትን የቱሪዝም መዳረሻዎች በማልማትና አዳዲስ መስህቦችን በመፍጠር የመስተንግዶ አገልግሎትን በማሻሻል የቱሪዝም ባለሙያዎችን በማሰልጠን የቱሪዝም መረጃዎችን በተደራጀ መልኩ በማቅረብ እንዲሁም የቱሪዝም ማስተዋወቂያ ስራዎችን በዘመናዊ መንገድ በመምራት ኢትዮጵያን የአፍሪካ የቱሪዝም ማዕከል እናደርጋለን። በዘርፉ በሀገራችን የተፈጥሮ ጸጋዎቻችንና ታሪካዊ ቅርሶቻችንን ከመጠበቅ ባለፈ ለዘላቂ የኢኮኖሚ እድገታችን መሰረት የሚጥል የተዋበችና የበለጸገች ኢትዮጵያን የምናረጋግጥበት ዘመን እንዲሆን ብልጽግና አበክሮ ይሰራል። የሀገር ውስጥ ቱሪዝምን በማበረታታት ዜጎች የሀገራቸውን ታሪክና ባህል እንዲያውቁና እንዲጎበኙ ይደረጋል። በመሰረተ ልማት በኩል በቀጣይ ዓመታት የመንገድ ዝርጋታዎች ልማት ኮሪደሮችን መሰረት አድርገው እንዲገነቡ ይደረጋል። የገጠር መንገድ ልማትን አጠናክሮ በማስቀጠል ሁሉም የሀገራችን የገጠር ቀበሌዎች ክረምት ከበጋ ከሚያገለግሉ የገጠር መንገዶችና ከዋና ዋና መንገዶች ጋር ትስስር እንዲኖራቸው ብልጽግና ይሰራል። በዚህም እንቅስቃሴው ክረምት ከበጋ የሚያገለግሉትን መንገዶች ሽፋን ከ108,000 ኪሎ ሜትር በላይ እናሳድጋለን። መሰረተ ልማቶችን በአግባቡ በማስተዳደርና ደህንነታቸውን
በተከታታይ ጥገና ለመጠበቅ ይሰራል። ብልጽግና በማህበራዊ ዘርፍ ፓርቲያችን የትምህርት ጥራትን ለማስጠበቅ ደረጃውን የጠበቁ የቅድመ መደበኛና መደበኛ ትምህርት ቤቶች ግንባታዎችን ያስፋፋል። በተጨማሪም ነባር ቅድመ መደበኛና መደበኛ ትምህርት ቤቶችን ደረጃቸውን ለማሻሻል በቁሳቁስ ለማሟላትና ለመማር ማስተማር ምቹ ለማድረግ ይሰራል። ትውልድ ከታች ጀምሮ በሀገር ፍቅር በስነ ምግባርና በእውቀት ልቆ እንዲያድግ ለማድረግ ቅድመ መደበኛና መደበኛ ትምህርት ላይ በልዩ ትኩረት ብልጽግና ይሰራል።